አንድ ካሜራውን ይዘህ ሄደ እያንዳንዱ ጫማ አንዱ እንደዚህ እየነካ ትቆጥራታል። ሁለት ከልጆቹ ጋር ያለውን የአሁን ሁኔታ ዲቴል ንገረን ተብላል። ሶስት ደግሞ ፍቅረኛ አለ ወይ እንደገና ደግሞ የእውነት በአይን ያየሃት ራሱ የለችም ወይ ማለት ተብላል። ትልቋ ጊፍተር ነች የኔቴከች ቶሎ በልፋኒ ሁለተኛው ቅጣት እየደረሰብን አይ ሁለተኛው ተሸንፈኝ ሂዱበት ቤተሰብ ደብል ጋይስ ደብል እሺ ደብል ደጋግሙበት እዚሁ ወንጀሉን አብዙበት አንድ ዊናችን እንዳይወስድ በቃ እሱ የፍቅረኛው ልመልስ ምለ ያ ቀጥል ምን አገባል ዮዬ ቴንክ ዩ ያ ጋይስ በቴኔ ቆይ ሄዱ አይደለም የኔ ቆይ ቦነስ ይምጣ አስተዛው ዝም ብላችሁ ተብትቡ ጋይስ ቦነስ ይምጣ አሁን እንዳታጭበረበት ፍቅረኛ ብላል እሺ ከየትኛው ነው የምትጀምር እውነቱን ነው ፍቅረኛ የለኝም ግን በቃ መስማት አና ብለህ አስያየሃት ቢሆንስ ብለህ ያሰብካት የለም ማልፋል አለች እንግዲህ በሰዓቱ ሁሉ ነገር ከተስተካከለ ትመጣለች እንደዚህ አይታት ደንግጠህ ያ ተናነቀኝም አለ ዘፋኙ ተው ልቤን ታናነነነነ ያ የሚዲያ ሰው ናት ፋን አይደለች ያ የባለፈው ጃኬት ጋር የተያያዘ ነው አጀንዳው አይ ከሱ ጋር ይያዝ ጃኬት ቀየረች ለማንኛውም መልሶልናል እኮ በጣም የራሱ ጥያቄ እንደዚህ ጨቀጭቅላቸዋለሁ አያቸዋል አሁን 10,000 ከመጣ ሁለቱ ጥያቄ አለ እዛ ላይ አንድ ጥያቄ እንጨምራለን ከሶስታውም ትመርጣታል ኦኬ ሶስተኛ ጥያቄ ላይ የምንጨምርበት ሁለቱ እንዳለ ሆኖ ሶስተኛው ጥያቄ እቺ አሁን አይንህን የጣልክባት ልጅ እና ያንተ ምርጫ ከሆነችና የናኩለር ካማረ ከሷ ጋር ወደ ሪሌሽን ምገባው በስነ ስርዓት ሽምግልና ልከህ ነው የምታገባት? አዎ በስነ ስርዓት ጥሎሽ ጥለ ያው ትልቅ ትምህርት ነው የተማርኩበት ለዚህኛው ሞመንት እኔ በጣም ላይክ ከየትኛው ነው የተማርከው ፋን እናቷንም አባቷንም መጀመሪያ ከኔ ጋር ተነጋግረው ከዛ ሽማግሌ ልኬ መስራት እንጂ የተማርኩት ከአንድ ሰው ጋር ትዳር ውስጥ ስትገቢ እናቷንም አባቷንም ቤተሰቧንም ነው የምታገቢው ሰው ስለዚህ በእንደዚህ አይነት መንገድ ነው የሚሄደው ቤተሰቧንም መጀመሪያ ትተዋወቃለህ ማለት ነው አዎ ያ ኦኬ አባት እናቷ ጠይቄ ወግ ማረጓን አድርጌ አሁን ከዛ ከዱባይ መንደር ብዙ የሚቃጠል የሚሞቅ ነገር አለ ዛሬ ለማንኛውም እንደዚህ የሆዱን ማስወጣት ትፈልጋላችሁ አንድ ልጨምርላችሁ ጋይስ አንድ ልጨምርላችሁ ታውቃላችሁ አይደል